ሌሎች እምነቶች አሉ በሰው ላይ የተመሰረቱ እምነቶች መስራች አላቸው። ባጭሩ የኛ ቅዱስ ቤተክርስቲያን መስራቻችን ማን ነው? ክርስቶስ። እሺ ዞሮአስትራኒዝም የሚባል እምነት አለ። ዞሮአስተር የሚባል ማን የመሰረተው? ዞሮአስተር። ኮንፊውሽዝም የሚባል እምነት አለ በቻይና ማን የመሰረተው? ኮንፊውሸስ ፈላስፋ ነው፣ እምነት አደረጉት። ቡዲዝም በቡዳ። ለምሳሌ እስልምና እምነት በማን የተመሰረተው? በመሐመድ በእነሱ ነብይ። የካቶሊክ እምነት የተመሰረተው በማን ነው? በሊዮ 451 451 በሊዮ ነው የመሰረተው የካቶሊክ እምነት። እነሱ አሁን እኛ እንደኛ ነን ብለው ሊያስቡ ይችላሉ። አይደለም። የቤተ ክርስቲያን ታሪክ በደንብ አስቀምጦታል። የፕሮቴስታንት እምነት የተመሰረተው በማን ነው? ዋናው ሰው ማን ነው? ማርቲን ሉተር። ስለዚህ እነዚህ አስተሳሰቦች ሰው ላይ ስለሆኑ ከእውነተኛው እግዚአብሔር ከመሰረተው እየወጡ ይሄዱ ናቸው። ቤተክርስቲያን ተገነጠለች አይባልም፣ አትገነጠልም። ወጡ ነው በቃ። ከኛ ወገን ነበሩ፣ ወጡ እንዳለው ነው፣ መውጣት ነው። ስለዚህ አመሰራረቱ ራሱ በሰው ላይ ስለሆነ በተለይ ድንገት የፕሮቴስታንት አማኞች እዚህ ካላችሁ አንድ ነገር ልብ በሉ። ቴዎሴንትሪክ እግዚአብሔር ላይ የተመሰረተ ሳይሆን ሰው ላይ የተመሰረተ ስለሆነ ዋናው ነገር አውሮፓ በዛ ሰዓት እኔ የሚል መሰረት ላይ ስለመጣ እኔ ማለት ደግሞ አንትሮፖሴንትሪክ ነው። ብዙ ቦታ ስናገር ሰምታችሁ ከሆነ ለምሳሌ ልጠይቃችሁ፣ እናንተ እንዴት አመሻችሁ? መልሳችሁ ምንድነው? ጉድ ኢቭኒንግ። በእንግሊዘኛው ጉድ ኢቭኒንግ ስል መልሱ ምንድነው? እግዚአብሔር ይመስገን ነው። ጉድ ኢቭኒንግ ነው መልሱ። ጉድ ኢቭኒንግ ጥሩ ምሽት። ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ። እንዴት አደራችሁ? ማለት ነው የተመሰረታችሁት በእግዚአብሔር ላይ። ለምሳሌ ሰው ስጦታ ይሰጣችኋል። ሰው ስጦታ ሲሰጣችሁ አሁን እኔ መጥቻ አንድ ስጦታ ብሰጣችሁ መልሳችሁ ምንድነው? ማይስጥልኝ። ማን ነው መሰረቱ? እግዚአብሔር። በእንግሊዘኛ ውስጥ ቢሆን ምን እንደምትሉኝ? ዩ ቴንክ ዩ the center is I። ሰው ላይ ነው የተመሰረተው። ከዛ የፕሮቴስታንት እምነት ልክ ከዚህ ከኢንላይትመንት ሐሳብ ሲመጣ እግዚአብሔር ምን አደረገው? የዓለም መድኃኒት አይደለም ማለት ኢየሱስ ክርስቶስ። ተመልከቱ ወዴት እንዳመጣዋችሁ። ኢየሱስ ክርስቶስ የዓለም መድኃኒት አይደለም አሉ። ከዛስ የግል አዳኝ ነው አሉ። አያችሁ ልዩነቱን? ከዛ ሊሰብኩ ሲመጡ ምንድነው የሚሉት? ኢየሱስን የዓለም መድኃኒትን ተቀበለው ነው የሚሉት ወይስ ኢየሱስን የግል አዳኝ አድርገህ ተቀበል?